እሺ አመሰግናለሁ። የቤት ኪራይ የምከፍልበት ወንድማችን ይኸው ሰፖርት አድርጎኛል። የቤት ኪራይ የሆነ ሰላም እንዴት ናችሁ? ይሄን ቪዲዮ የምታዩ ኢትዮጵያውያንም ሆናችሁ ኤርትራውያን በያላችሁበት ሁላችሁም ሰላማችሁ ይብዛ። እንግዲህ ዛሬ መጣ ነው ለበጎ ስራ ነው። ያው ይሄን ቪዲዮ እስከመጨረሻ እንድትከታተሉት በትህትና ጠይቃለሁ። ዛሬ መጣሁት በአሼ ቤት ነው። አሼ ታውቁታላችሁ፣ ሊስትሮ የሚሰራ በአንድ እጁና ቢያንስ ዛሬ አቅማችንን ብንተባበረው እናንተም ደግሞ ይሄን ቪዲዮ አይታችሁ የአቅማችሁን እንድታረጉለት እንድትተባበሩት ነው የመጣ ነውና ቢያንስ ያለውን ነገር አብረን ያለን ልጁም ያለበትን ሁኔታ እንጠይቀዋለን። የሚያስፈልገውም ነገር ካለ እኔ በአቅሜ ምንም ነገር ባልችልም ቢያንስ ወደ እናንተ ፊት አምጥቼው እናንተ ልትረዱት የምትችሉት ነገር ካለ ቢያንስ በእናንተ በኩል ሰፖርት መደረግ እንዲችል ለመተባበር ሞክራለሁ። ሰው ባለው ነውና እስኪ አሁን እሱ ጋር እንሄዳለን። ስራ ቦታው ድረስ ነው የሚሄደው። ሰርፕራይዝ እናደርገዋለን አያውቅም እንደሚመጣ። እናንተም ደግሞ የመተባበር እስከሆነ ድረስ ኢትዮጵያዊነት መተባበር ነውና ይሄን ቪዲዮ እስከመጨረሻ እየተከታተላችሁ ሼር እያደረጋችሁ ኮፕሊንግ እያደረጋችሁ ኮሜንትም እየጻፋችሁ ሀሳብ አስተያየታችሁን ልጁንም እያበረታታችሁት እንደዛው ከዚህ እንዳይጠፋ። አሁን ላይ ብዙ ቪዲዮ እየሰራ አይደለም። እኔ ይሄን ቪዲዮ ልሰራም የተገደድኩት ልጁ ቪዲዮ እየሰራ አይደለም። ዩቲዩብ ቻናል አለው እየቆየ ነው የሚለቀው እና የሚያግዘው ሰው ስለሌለ ካጠገቡ ረዳትም ስለሌለው ቢያንስ እኛ እንተባበረው፣ ባለን አቅማችን እንተባበረው፣ እናግዘው። ያው በምድር ላይ እናገኘው እንችላለን፣ በፈጣሪ እናገኘዋለን። ምንም ቢሆን እኛ ባለሙሉ አካል ነን። መስራት፣ መራመድ፣ ሁሉ ነገር ማድረግ እንችላለን የራሳችን ስንፍና ካልያዘን በስተቀር ማለት ነውና እንደዚህ አይነት ሰው ደግሞ ሲኖር እኛ የተሻለን እስከሆነ ድረስ ሰፖርት ማድረግ ነው፣ መተባበር፣ ማገዝ። ልጁ ደግሞ ቪዲዮ ማይሰራው አንዳንዴ ያው ስልክ ባለመግዛት ሊሆን ይችላል። ሼር ኮፕሊንግ እያደረጋችሁ እየተባበራችሁ ቻሌንጅ እያስጀመራችሁለት ቢያንስ ስልክ ራሱ ቢቀይር። እኔ አሁን የምቀርጸው ብዙ ጊዜ በእኔ ስልክ ነው እየቀረጽኩት ያለው። እሱ የሚቀርጸው በሰው ስልክ እየተዋሰ እና የማይመጣበትም አንደኛው ወደ ሶሻል ሚዲያ ቶሎ የማይመጣበት አንደኛው ምክንያት ስልክ እንደሌለው ነው የነገረኝ እሱም። እና ቢያንስ ብንተባበረው ብንረዳው ኢትዮጵያዊነት መልካምነት ነው። ያው ስንት አይነት ቪዲዮ እናያለን ገብተን የማይጠቅመንም የሚጠቅመንም ዩቲዩብ ላይ ገብተን የምናየው ብዙ ነው። ቢያንስ በዛች አንዷ ደቂቃ 10 ደቂቃ የሱን ቪዲዮ ገብተን ብናይለት ቢያንስ የሚያገኘው ትርፍ ይኖራል። ቢያንስ ሰርቶ ከዚህ ከሊስትሮ ስራ ይነሳል። ቢያንስ ሰርቶ ይለወጣል፣ ይታይለታል። እንደማንኛውም ሰው መስራት የሚችል ሰው ነው። የሶሻል ላይፉን እያመጣ ዩቲዩብ ላይ ቢለቅ ትርፋማ የሚሆን ሰው አይነት ነገር ነው። ምክንያቱም ሰውን የሚያስተምር ነው፣ ወጣቱን የሚያስተምር ሰው ነው። አሉ እንደ ስንት አይነት ወጣቶች ቤት እናታቸውን እጅ እየጠበቁ ተኝተው የሚውሉ። ቢያንስ ለእንደሱ አይነት ሰዎች ትምህርት ነው። በአንድ እጁ ቤተሰብ እያስተዳደረ ራሱን እያስተዳደረ ወንድሞቹን እያስተማረ የሚኖር አይነት ሰው ነው። ቢያንስ ሊስትሮ እየሰራ ማለት እና ይሄንን ነገር ቢያንስ እኛ አበረታተነው ወደ ሶሻል ሚዲያ ከፍ ብናደርገው ይሄ ልጅ ነገ ብዙ ወጣቶቻችን ከሱ አይተው ይማራሉ ብዬ አስባለሁ እኔ እንደበኩሌ። እናንተ ደግሞ የሚሰማችሁ ነገር ካለ እስኪ ኮሜንት ላይ ይሄ ነው በሉ። ለማንኛውም ወደ እሱ ጋር እንሄዳለን። እንሂድ። ሰላም ነው? እሺ አለሽ? አማን ነው? ሰላም አለሽ? ጠፋሽ? በሰላም ነው? አሞኝ ነበር የጠፋሁት። ኧረ ጠፍተሃል። ምንድን ነው? በሰላም ነው? አሞኝ ነው የጠፋሁት። እንዴት ነው አሁን ተሻለ? ያው ምንም አይደል፣ ሰርጀሪ ተሰርቼ። እሱን እኮ ቪዲዮዎችን አይቻለሁ። ሰርጀሪውን ያው ምንም ማድረግ ባንችልም በማየት እንተባበር ብለው ቪዲዮዎችን ሙሉ አይቻለሁ። እንዴት ነው ተሽሏል? ኧረ በጣም ታምሜ ነበር። በጣም በቃ አላረለ በጣም አስከፊ ሃርድ ውስጥ ነበር ያለሁት። ፈጣሪ ዋናው ፈጣሪ ከጎን ካለ ከምንም ነገር ትወጣለህ። እውነት ነው። አሁን ራሱ እያመመኝ ነው። እንግዲህ ሰርጀሪ ሰርተህ ድጋሜ ወደ ሊስትሮ ተሰርተህ ሰርጀሪ ወደ ሊስትሮ ስራ አይከብድም? ትንሽ አማራጭ የለኝማ፣ የሚያግዘኝ ሰው የለም። ያው የሚያግዘኝ ሰው ስለሌለ አማራጭ ስለሌለኝ ያው አንድ ጫማ ማገኘው ሁለት ጫማ ማገኘው እንግዲህ አንድ እንጀራ ለመብላት ቢያንስ 5 ጫማ ማዝራት አለብን። ብሩም እኮ በሰዓት ዋጋም የለው። እንደምታየው በየአይነት 150 ብር ገብቷል። እንግዲህ እሺ በርታ። እንግዲህ ሰውም ያው በአቅሙ ሰፖርት ያደርጋል፣ እኛም በቻልነው አይደል ሰፖርት እናደርጋለን። ግን አንተ ደግሞ ጠንከር በል። ያው ጊዜ ያልፋል፣ የማያልፍ ነገር የለም። እና ዛሬ ያው ካሜራ ይዤ ነው የመጣሁልህ እና ብቻ ቀስ እያለን ከዚህ በኋላ የሚስተካከሉ ነገሮችን እናስተካክላለን። ያው የሚረዱን ሰዎች ካሉ እናነጋግራለን፣ ይረዱናል። አንተ ብቻ ጠንከር በልልን።
እና ደግሞ ዩቲዩብ ቪዲዮ እየሰራ አይደለም በዚህ ሰዓት ቶሎ ልቀቅ ቢያንስ ከዚህ ስራ እንድትወጣ የተወሰነ ያህል ያግዛል ቢያንስ ይረዳል የተወሰነም ነገር ቢሆን ያው እንደሚታወቀው ዩቲዩብ ይከፍላል እንደሚከፍለው ቢያንስ ለሆነች ነገር ይኖራል ቤተሰብ አለበት ልጅ አለበት ስንት ነገር አለበት እና አዎ አለ አይደል እንዳልቀርጽም እኮ ስልክ አጥቼ እኮ ስልክ የለኝም ሁሌም በሰው ስልክ ነው ለምኜ የሚሰራው እየለመንኩ ነው የሚሰራው ምን ላድርግ አዎ እንግዲህ እስኪ ቤተሰቦችህንም ማናግረን እንዲገዙልህም አቅማቸው የቻለውን ሰፖርት አድርገው ቢያንስ አዋተውልህም ቢሆን አንድ ስልክ እንዲገዙልህ ያው በታላቅ ትህትና እንጠይቃቸዋለን እንዲተባበሩ ያው 50 ሎሚ ለአንድ ሰው ሸክም ነው 50 ሰው ጌጡ ነው የሚባለው እና እስቲ አንተ ራሱ ጠንከር በልልን ከዚህ በኋላ ያለው ነገር እንግዲህ እያሳያቸውም ያለውን ነገር ለቤተሰቦች እያሳየህ የሚያስፈልግህም ነገር ካለ በግልጽ ሳታፍር እየጠየቅ ሳትሸማቀቅ እየጠየቅ እንደዚህ ደግሞ እጅ ፀሐይ አይንካብህ መጥፎ አማራጭ የለኝም ምንም ማድረግ የምችለው ነገር የለም በዛ ላይ ደግሞ ያው ስራም የለም አንድ ጫማ ከነጋ አንድ ጫማ አልተረኩም ያው አየርም የለም ለመኖር ምንም ዋስትና የለም በቃ በዚህ ሰዓት አንተ ተስፋ እየቆረጥኩ ነው ቢያንስ አንተ ለኛ ለወጣቶች ትልቅ አሪያ የምትሆን ሰው ነህ ትልቅ አሪያ የምትሆን ሰው ነህ አንተ ማለት ነው ቢያንስ ስንቶቹ አሉ ሙሉ ጤንነት ኖሯቸው እቤታቸው ቁጭ ብለው የሚያለቅሱ እቤታቸው የሚያማርሩ ከናታቸው ጋር አልሆነ ነገር ውስጥ እየገቡ አፍላፊ የሚካፈቱ ስንት ወጣቶች እናቃለን ነው መስራት እየቻሉ ራሳቸው ሱስ ውስጥ የከተቱ ብዙ ወጣቶች አሉ ቢያንስ አንተ ለነሱ አሪያ ነህ ዛሬ አንተን ከፍ ቢያረጉ ነገ የሚያተርፉት ትውልድ የነገን ትውልድ ነው የሚያተርፉት ዛሬ አንተ ከፍ ቢያረጉ አንተ ወጥተህ ለወጣቶች ምክር ብትሰጥ ቢያንስ የነገን ትውልድ የማትረፍ ቻንስ አለ አንተን አይቶ ብዙ ሰው ቢያንስ ይማራል እኔ አሁን አንተን ሳይሆን እኔ ራሴ ላይ ቢያንስ አንተን ባየው ቁጥር ነው እኔ ራሴ መበረታታው ምክንያቱም ምንም ይሄ ሀቅ ያለ ነገር ነው እኔ ጤነኛ ሰው ነኝ ካንተ ቢያንስ የተሻለ ምንም ብሰራ ምንም እሰራለሁ ሳልንቅ መስራት ይችላል አንተ ግን በአንድ እጅ የሁሉ ስራ እየሰራ ወጣቱን እያስተማር ቢያንስ አንተ ለዚህች ሀገር የሆነች ችሎታ እየዋልክ ትምህርት እየሰጠህ የሰው ልጅ ከምን ተነስቶ ምን እንደሚደርስ እያሳየን እያስተማርክ ያለ ሰው ነውና በዚህ አጋጣሚ ቤተሰብ ተባበሩ ሼር ኮፕሊንክ አድርጉበት ስለወጣቱ ብዙ አሪያ የምትሆን ሰው ስለሆንክ ቢያንስ በቻላችሁ ታህል ፋሚሊ ሰፖርት አድርጉት እንግዲህ ያው እኔ ማድረግ የምችለው ነገር ቢኖር ወደ እናንተ ማቅረብ ነው ልጁ ወደ እናንተ ማምጣት እንጂ እኔ ይሄ ነገር ላደርግለት እችላለሁ የሚለው አሃድ ቃል ልገባለት አልችልም በቻልኩት ያህል ግን ላስተባብርለት እችላለሁ እናንተ ናችሁ ዋናው እናንተ ናችሁ ቢያንስ ሌላው ቢቀር ቪዲዮውን ይውለት እስከመጨረሻ ቪዲዮውን እያያችሁለት ሰፖርት ኮሜንት እየጻፋችሁለት እያበረታታችሁ የሰው ልጅ ከገንዘብ በላይ ደግሞ የሞራል እርዳታ ምንም ነገር አይተካውም ምንም ነገር ምክንያቱም እናንተ አይዞ ባላችሁት ቁጥር የልጅ ነገር የሆነ ነገር ለመስራት ይተባበራል ተስፋ አይቆርጥም ቢያንስ ሰው አለኝ ብሎ ያስባል እና እናንተ በቻላችሁት መጠን ይሄንን ልጅ ቢያንስ ሰፖርት እንድታረጉት አጉል ነገር ለማየት የምናባክነው ጊዜ ቢያንስ 10 ደቂቃ እሱን ቪዲዮ ብናይለት ቢያንስ ይቆጥርለታል ወጫውና ይሰራል ስራዬ ብሎ ይሰራዋል እናንተ የምትተባበሩት ከሆነ እስቲ እሱም ደግሞ የሚላችሁ ነገር ለወጣቱ የሚመክረው ነገር የሚሰማው ነገር የሚያስፈልገው ነገር ካለ ከሱ አንደበት እንስማ ናስኪ ከጻይና ወደዚህ ጋር እስኪ ያሺ የሚሰማህ ነገር የሚጎልህ ነገር የሚያስፈልግህ ነገር ያለህበት ሁኔታ ለወጣቱ የምታስተላልፈው መልእክት ካለ እስኪ እኔ በመጀመሪያ ያው እንደምታውቁኝ የዩቲዩብ ፋሚሊዎቼ በጣም አመሰግናለሁ ወንድሜ መጥቶኝ ዛሬ ሊጎበኝ ሊጠይቀኝ መጥቷል አመሰግናለሁ አዲስዬ ያው ብዙዎቹ እንደዚህ መጥተው እንዳንተ ቢያበረታቱኝ አለው ከጎንነን እናግዛለን በርታ ጠንካራ ነህ ጎበዝ ነህ እያላችሁኝ እየመጣችሁ ብታጠናክሩኝ ደስ ይለኛል ወጣቶች በዚሁ አጋጣሚ ወጣቶችን መምከር ፈልጋለሁ በጣም ብዙ ተስፋ የቆረጡ ወጣቶች አሉ በጣም ብዙ ወጣቶች አሉ ተስፋ የቆረጡ በየጫት ቤቱ በየመጠጥ ቤቱ ቁጭ ብላችሁ ራሳችሁን እንደ ጥፋተኛ ከምትቆጥሩ ራሳችሁን እኛ እንደዚህ ነን እኛ በቃ ተስፋ ቆርጠናል ከምትሉ እየመጣችሁ እኔ ያለሁበት ቦታ ሊስትሮ ብትሰሩ ተስፋ እኮ ነው ሊስትሮ መስራት እኮ አያስነውርም እኮ ሌብነት እኮ አይደለም ስራ መስራት ነው በቃ ኑሲ
እኔ ምሰራበት ቦታ ልንገራችሁ፣ ቡታጀራ አስተዳደር ቢሮ አጠገብ ነው የምሰራው። ኑ አብረን እንስራ፣ አብረን እንደግ። ወጣቶች እባካችሁ ተስፋ እንዳትቆርጡ። እኔ አታዩኝም? በአንድ እጄ ሊስትሮ ነው የምሰራው። እየታገልኩ ነው ለመኖር፣ ራሴን ለመኖር እየታገልኩ ነው። ስለዚህ እናንተ እየመጣችሁ ሊስትሮ አብረን በጋራ እንስራ። እንዲሁም ደግሞ የተለያየ ስራ መስራት እንችላለን። ሀሳብ ለሀሳብ እንቀያየራለን። እባካችሁ ለወጣቶች ይሄን መልእክት አለኝ እና በተረፈ ደግሞ አዲስዬ ያው እንደምታየው እኔ አየርም የለም እዚህ አካባቢ ነው የምሰራው። ስለመጣ አመሰግናለሁ። ምንም አይደለም። እንግዲህ ቤተሰብ እንደሰማችሁት ነው ያለበት ሁኔታ። ያው በቻልነው አቅም ሰው ነን። ሰው እስከሆነ ድረስ ደግሞ ሰው የመተባበር ግዴታ አለብን። ለሰው ያለው ሰው እስከሆነ ድረስ እኛ ነን ለዚህ ልጅ ያለንለትና እንተባበረው በቻልነው በአቅማችን። የአቅማችንን ነው በቃ። ለሱ እኮ ትንሽዬው ሰፖርት ራሱ በርታ አይዞ ማለት ትልቅ ነገር ነውና አብዛኛው ደግሞ ሰው ምንድነው የሚያስጠላኝ በሱ ቪዲዮ ላይ ማን ኮሜንት የሚጽፉ ሰዎች ደግሞ አይደረግም። እንደዚህ ነውር ነው ይሄ አይደለም። ሰው እኔ እንጃ ምንም እንደምንም ላስበው ማልችለው ነገር ነው ይሄ ነገር። እሱ ቪዲዮ ላይ ገብቶ ማይሆን ኮሜንት መጻፍ ማለት ማይሆን ነገር ነው። ልታበረታቱት ነው የሚገባው፣ ልጅ ልትደግፉት ነው የሚገባው። አይዞ በርታ አለንልህ ልትሉት ነው እንጂ የሚገባው ከመሬት ተነስታ እንደዚህ አይባልም፣ ነውር ነው። ምክንያቱም አብዛኛው ደግሞ ሳይ ወጣት ነው ያልወለደ ገና ያልወለደ ትዳር ያልያዘ እንደዚህ አይነት ሰው ነው ይሄን ኮሜንት የሚጽፈው። ነገ ይሄ ልጅ አትወልድም አንቺ ሳትወልጂም ነገ የራስ ልጅ አይኖርሽም፣ ትዳር አይኖርሽም፣ ይኖርሻል። ምን እንደሚገጥምሽ የምታውቂው ነገር የለም፣ ምን እንደሚገጥም የምታውቀው ነገር የለም። እና ቢያንስ የምንጽፈው ነገር ብንመርጥ ብዬ አስባለሁ እንደኔ ማለት ነው። ምክንያቱም ፈጣሪ ራሱ ይሄ ነገር አይቶ ዝም እንደማያል ማናችንም የምናውቀው ነገር ነው። ከፈጣሪ ጋር የሚያጣላ ነገር ነውና እሱን ዛሬ እንደዚህ ያደረገው ፈጣሪ ስለፈቀደ ነው። ፈጣሪ የሰጠው ነገር ነው። በቃ መርጦ ያመጣው ነገር አይደለም። እንደማናችንም ሰርቶ የሚወጣ ሰርቶ የሚገባ ራሱን የሚያስተዳድር የተከበረ ስራ የነበረው ሰው ነው። ዛሬ እንደዚህ ዝቅ ብሎ መስራቱ ማሰብ ያለብን ትናንት ላይ የነበረበትን ደረጃ አይቶ ዛሬ ያልጠገበ ሰው አሼ ማለት ነው። እኔ በትናንትና ማንነቱ አውቀዋለሁ። ትናንትም ጥሩ ሰው ነው፣ ዛሬም ጥሩ ሰው ነው። ቢያንስ ትናንትና እንደ አይነት ደረጃ ላይ ነበርኩኝ። ትናንትና የራሴ የምለው ነገር ነበረኝና ዛሬ እንደ ዝቅ ብዬ እሰራለሁ ይሄን ስራ አላለም። ራሱን ዝቅ አድርጎ እየሰራ ነው። በዚህ ማለት እናንተ ልታበረታቱ እንጂ የባሰ እንዳይሰራ ሞራሉን ልትሰጡት አይገባም። ይሄ ሰው ዛሬ መጥፎ ነገር የምታሳዩት ከሆነ መጥፎ ገጽታ የሚያይ ከሆነ እናንተ ላይ ነገ እንዴት ነው ደፍሮ ወደ ሶሻል ሚዲያ መጥቶ ህይወቱን የሚቀይረው? ዛሬ እኮ ሶሻል ሚዲያ ላይ መጥቶ ስራዎችን መስራት የሚጠቅመው ለሱ ብቻ አይደለም። እሱን አይተው ነገ የሚሰሩ ብዙ ትውልዶች አሉ። ገብቷቸው ስንት አሁን እኔ በበኩሌ እሱን ካዩ በኋላ የሚሰሩ እማቃቸው ቲክቶክ ላይ ራሱ የሚሰሩ እማቃቸው ልጆች አሉ። ግን ደግሞ የሚያስጠላው ምንድነው ቲክቶክ አይከፍልም። ቲክቶክ ላይ እኮ ፎሎወር አለው ምንም፣ ግን ቲክቶክ አይከፍልም። ጌም አይጫወትም። ጌም አስገብቶ የሚያጫውተው ሰው የለም። እስኪ እናንተ ራሱ ከምታውቁት ከሆነ በቃ ተጽዕኖ ፈጣሪ ከምትሉት ሰው ጋር አስገቡ ወይ የሆነ የቀጠሮ ጌም ራሱ አድርጋችሁልን ቲክቶክ ላይ ጌም ቢጫወት አካውንቱ ዝም ብሎ ተቀምጦ ያለው ጌም አይጫወትበትም፣ የሚያስገባው የለም። እና ጌሙን ቢያንስ ብታጫወቱት ብትተባበሩት፣ ይሄን ቪዲዮ ደግሞ እየቆረጣችሁ ቢያንስ ቲክቶክ ላይ ብትለቁለት በየአካውንታችሁ ቢያንስ የሆነ ሰው ያይለታል። የሆነ ሰው ደግሞ ለሱ የሆነ ነገር ለማድረግ ይነሳሳል። ቪዲዮዎችን እየቆረጣችሁ ብትለቁለት መተባበር ነው። በቃ ይሄ ራሱ ትልቅ እርዳታ ነው፣ ትልቅ ማለት ነው። የሰው ልጅ በዚህ ምድር ላይ ሲኖር ከፈጣሪ በታች ሰው ነው ያለው። ራሱ መስራት እስካልቻለ ድረስ ይሄ ልጅ ራሱ የሆነ ነገር መፍጠር ካልቻለ እኛን መተባበር አለብን ይሄን ልጅ ማለት ነው። እና ቢያንስ በዋነኝነት ደግሞ ማለት ነው ቢያንስ ቪዲዮዎቹን እስከ መጨረሻው ያያችሁ፣ ኮፒ ሊንክ እያደረጋችሁለት፣ ሼር እያደረጋችሁለት፣ ኮሜንት እየጻፋችሁ ለምታውቁት ሰው እየላካችሁ፣ ሊረዳው ለሚችል ሰው ደግሞ ኮፒ እየላካችሁ ቪዲዮ ቆርጣችሁ ደግሞ ለሆነ በቃ ተጽዕኖ ፈጣሪ ለሚባል አይነት ሰው ቢለቀቀለት። ምክንያቱም ይሄ ልጅ ከዚህ በኋላ እንደኛ ጤነኛ ሆኖ ሊሰራ አይችልም። እንደኛ ሙሉ አካል ሆኖ ተሯሩጦ ሊሰራ አይችልም። የሚሰራው ይሄ ሊስትሮ ራሱ ስንት ምቀኛ እንዳለበት እሱና ፈጣሪ ነው የሚያውቀው። እኔ በማየው አህል ራሱ ብዙ ከሚሰራበት ቦታ ተባሮ ነው እዚህ ጋር የመጣው። አሁንም እዚህ ጋር እየሰራ ነው። እና ቢያንስ ይሄንን እያየን እኛ ሰፖርት ካላረግነው ማን ያረጋል? እና ሶሻል ሚዲያን ደግሞ አንዳንዴ ለጥሩ ነገር እንጠቀም። ገብተን የሆነ ነገር አጉላጉር ነገር ከምናይ እንደዚህ አይነት ሰው ከፈጣሪ እናገኛለን። አብዛኛው ይሄን ቪዲዮ የምታየው በሰው ሀገር ያላችሁ ልትሆኑ ትችላላችሁ፣ ሀገር ውስጥም ያላችሁ የሰው ስራ የምትሰሩ ቢያንስ ፈጣሪ ይሄን አይቶ ለእናንተ ቢያንስ ትንሽ ይራል ለነጋችሁ ነው የምታስቀምጡት። ባይዚ
ዛሬ የምትሰሯት የአንድ ብር እርዳታ የአንድ ብር በረከት የሰው ትንሽዬ ሰፖርት ለነገ ትልቅ ራዕይ ነች ይችላል ለነገ እናንተ ነው የሚቀመጠው ሌላ የትም አይደል እኔ ያውላችሁ ማምንበት አንድ ነገር አለ ዛሬ የምንሰራው ነገር ፈጣሪ ጋር እንደ ክሬዲት ነው እናስቀምጠው ፈጣሪ ጋር እንደ ክሬዲት የምናስቀምጠው ነገር እንጂ ሌላ የሆነ ወጥቶ የሚቀር ምናምን ነገር ያለ ፈጣሪ ያውላችሁ የእናንተ ንጹህነት ማየት ይፈልጋል በተግባር እርዳታ የሰው ልጅ ስትረዱ ቢያንስ እና ከናንተ ማይጎል ነገር ቢኖር ለዛ ሰው ይጨምራል የፈጣሪም ደግሞ ፈጣሪ የሚፈልገው አዘኔታ ነው በሰው ልጅ ደግሞ እኛ ሰፖርት ካልተዛዘንን አይሆንምና እስኪ እኔም ያው ጫማ ለማስጠረግ አይደለም የመጣሁት ግን ዝም ብሎ ቢጠርግልኝ ደስ ይለኛል እናስጠርገው ብቻ ተነሱ ነው ዝም ብለን አባ እቺ ኪዊ ነች ክሬም ነች ለነዚህ ጫማ የምትቀባው እቺ ነች በርታ ግን አንተ እሺ ወንድሜ ተስፋ አትቁረጥ በርታ የሰው መጥፎ እንትና አይጣለ አይስበረ ምንም ነገር መሰበር የለብህም ራስን ጠንከራ አድርገህ ፈጣሪን ይዘህ ስራህን ወጥረህ ስራ እሺ እና በዚህ አጋጣሚ ቢያንስ የሆነ አሪፍ ሰብስክራይብ ያላችሁ ብዙ ዩቲዩበሮች አላችሁ የሰራችሁለትም አላችሁ ያልሰራችሁለት ደግሞ እየመጣችሁ ቢያንስ ሰፖርት ብታረጉት ብትሰሩለት ተደራሽነቱን ብታሰፉለት ቢያንስ ደግሞ ማወቅ ያለበት ነገር ካለ እማያውቀው ነገር ካለ ብታሳውቁት አሪፍ ነው ብዬ አስባለሁ እና ብዙ ዩቲዩበሮች አሉ ቡታጀራ ላይ አሉ እነ አብርሽ መተው ጠይቀውኝ እንደዚህ ዩቲዩብ ምናምን ከፍቶ እና አብርሽ ምናምን መተው ሰርተውልኛል ሁለት እዩ ሰርተውልኛል ቡቼ ፈጣሪ ባርካቸው ምርጥ ልጆች አሉ የቡታጀራ ልጆች አሁን አሉ ያው እነዛ ደግሞ መተው እዚህ ቢጠይቁኝ ቢሰሩልኝ ምናምን ብዬ ተስፋ አደርጋለሁ እንግዲህ እንደመተው እንደሚጠይቁኝ እነ ብሩኬ እነ ሩታ እነ ኤፍሬም ቀይን ቪዲዮ እያያችሁ ከሆነ እናንተም እንግዲህ መታችሁ ሰፖርት ብታረጉት ብዬ ያው እነሱ መተው ቢጠይቁኝ እናንተን የማዘዝ ችሎታ አቅሙ ባይኖረኝም ያው እንደመተባበር ቢያንስ ጥሩ ማሳብ መስጠት እኮ ትልቅ ነገር ነውና ቢያንስ መታችሁ ብትሰሩለት ይሄን ቪዲዮ ደግሞ መታዩ ሰዎች ሼር እያደረጋችሁላችሁ ቢያንስ ሌላው ቢቀር የሆነ ሰው አካውንት ላይ ገብተን የሱን ሜንሽን ማድረግ የሱን አሽን ያው ፋሚሊዎቼ እስከመጨረሻ ቪዲዮን በማየት ቪዲዮ በመስራት እስካሁን በዩቲዩብ ሰርተህ ታውቃለህ ብር ተቀብለህ ታውቃለህ በዩቲዩብ ኧረ ምንም ክፍያም አልጀመረልኝም ቢያንስ አልጀመረም ይሄን ያያችሁ ቢያንስ ቪዲዮቹን ገብታችሁ አሁን የተለቀቀውን እስከዛሬ ይሄንን በማየት ቢያንስ አግዙት ሌላ ከናንተ ምንም አይቀንስም የሚጨምር የሚቀንስ ነገር እኮ ስንቱ የሚስቀውንም እኮ ገብተና ያለ የሚሳደበውንም እኮ ገብተን ለማየት ዛሬ ማን እንደዚህ ዓለም ለማየት ብዙ ነገር እኮ ጊዜያችን ሰተን የምናያቸው ማይጠቅሙን ማይረቡ ነገሮች አሉ ይሄ ግን ቢያንስ ከፈጣሪም ታገኙበታላችሁ እሱን መተባበር ነውና ቢያንስ ቪዲዮውን እየገባችሁ ታዩበት ብዬ ሰጀስት አደርጋችኋለሁ ይሻለው እናንተ ታውቃላችሁ ከኔ በላይ ይሄንን እንግዲህ የምትመለከቱት ወንድሞቼ ሁላችሁ ቪዲዮ እስከ መጨረሻ በማየት ሼር በማድረግ ሰብስክራይብ በማድረግ እና ሁላችሁም አግዙኝ እንደዛ በማድረግ እና እንዲሁም እየመጣችሁ እዚህ አስተዳደሩ ጋር ጫማ ይዛችሁ በመምጣት አስጠርጉኝ አስተዳደሩ ጋር ነው የምሰራው እና እየመጣችሁ እንደዚህ እንደ ወንድሜ እንደ አዲስ እየመጣችሁ አበረታቱኝ በእናታችሁ እሺ አደራ
በቃ እሺ በርታ እንካን እሺ ዋራ ይበዛል ኧረ ያዙ ይበዛል ያዙ እሺ ባይሆን ሰላም በይ በቃ እሺ አመሰግናለሁ ወንድሜ በቃ በርቺልን እሺ አመሰግናለሁ ይኸው የቤት ኪራይ የምከፍልበት ወንድማችን ይኸው ሰፖርት አድርጎኛል የቤት ኪራይ ይሆናል ብር 1000 ብር ሰጥቶኛል ሰው ካለው ነው የሚሰጠው እጅግ በጣም አድርጌ አመሰግናለሁ አዲስዬ በጣም ነው የማመሰግነው እና ሁላችሁ አደራ ሁላችሁ እየመጣችሁ ጠይቁ እና አመሰግናለሁ